ስለ ትህትና። ልጄ ሆይ ሥራህ በሃይማኖት ይገለጥ፣ እውነተኞች ሰዎችም ይወዱሃል። እንደ ገናንነትህ መጠን እንደዚሁ ራስህን አዋርድ፣ በእግዚአብሔር ዘንድ ዋጋህን ታገኛለህ። የእግዚአብሔር ሥራው ታላቅ ነውና በቅዱሳንና በትሑታን ዘንድ ይመሰገናል። የሚበረታብህን አትፈልግ፣ የማትችለውንም አትመርምር። ነገር ግን የታዘዝከውን አስብ፣ በስውር ያለው ግን አያስጨንቅህ። አላስፈላጊ ሥራዎችን አትመራመር፣ ከሰዎች ይልቅ ለአንተ እጅግ ተገልጦልሃልና። ብዙ ሰዎችን መታበያቸው አሳታቸው፣ ብዙ ሰዎችንም የልቦናቸው ትዕቢት ጣላቸው። ጥፋትን የሚወዳት በእርሷ ይሞታል፣ ክፉ ልቦናም በመጨረሻው ይታመማል። ክፉ ልቦና በመከራ ይገረፋል፣ ኃጢአተኛ ሰውም በኃጢአቱ ላይ ኃጢአትን ይጨምራል። ለትዕቢተኞች ጥፋት ፈውስ የላትም፣ ክፉ ተክል በውስጣቸው ስር ሰዷልና። የብልህ ሰው ልቦና ምሳሌን ይተረጉማል፣ የአዋቂ ሰው ጆሮም ጥበብ መስማትን ትወዳለች። ስለ ምጽዋት። የምትነድ እሳትን ውሃ ያጠፋታል፣ ምጽዋትም ኃጢአትን ታስተሰርያለች። ምጽዋትን ለሚሰጥ ሰው በመጨረሻ ይታሰብለታል፣ በሚሰነካከልበትም ጊዜ መጠጊያን ያገኛል።